በዛሬው ቪዲዮ 75 ጥያቄዎችን ይዘንላችሁ መጥተናል። ከ75ቱ ጥያቄዎች ከ50 እስከ 59 ባለው ውስጥ ከመለሳችሁ ጥሩ ነው። ከ60 እስከ 69 ባለው ውስጥ ከመለሳችሁ በጣም ጥሩ ነው። 70 እና ከዛ በላይ ከመለሳችሁ ደግሞ እጅግ በጣም ጥሩ ነው። እናንተ የትኛው ውስጥ ናችሁ? ሁሉንም ጥያቄዎች በመስራት የመጽሐፍ ቅዱስ ዕውቀታችሁን ፈትሹ። መልካም ዕድል። ከሰማይ ባንጸባረቀው ብርሃን የተነሳ ዓይኑ የታወረው ማን ነበር? ጴጥሮስ፣ ጳውሎስ፣ እስጢፋኖስ ወይስ በርናባስ? መልሱ ጳውሎስ ነው። የሶምሶን አባት ስም ማን ይባላል? ሕልቃና፣ እሴይ፣ እምበረም ወይስ ማኑሄ? መልሱ ማኑሄ የሚለው ነው። በያስቆሮቱ ይሁዳ ቦታ የተተካው ማን ነበር? ማቲያስ፣ በርናባስ፣ ማርቆስ ወይስ አናንያ? በይሁዳ ቦታ የተተካው ማቲያስ ነበር። በድንኳን የሚቀመጡት የዘላኖች አባት የነበረው ማን ነው? ቱባልቃይን፣ ያባል፣ ሄኖክ ወይስ ሎጥ? መልሱ ያባል ነው። እውነት ምንድን ነው ብሎ ኢየሱስን የጠየቀው ማን ነበር? ሄሮድስ፣ ኒቆድሞስ፣ ጲላጦስ ወይስ ቀያፋ? መልሱ ጲላጦስ ነው። በእግዚአብሔር ታቦት ፊት እየዘለለ እግዚአብሔርን ሲያመሰግን ሚስቱ የናቀችው ማን ነበር? ኤሊ፣ ሳኦል፣ ዳዊት ወይስ አብርሃም? መልሱ ዳዊት ነው። ደቀ መዛሙርቱ ለመጀመሪያ ጊዜ ክርስቲያን ተብለው የተጠሩት በየትኛዋ ከተማ ነበር? ሮሜ፣ አንጾኪያ፣ ኤፌሶን ወይስ ኢየሩሳሌም? ለመጀመሪያ ጊዜ ክርስቲያን የተባሉት በአንጾኪያ ነበር። ዓይኑ ቢታወርም በጣም በርካታ ሰዎችን የገደለው ማን ነበር? ኤሊ፣ ዳዊት፣ ሶምሶን ወይስ በርጠሚዮስ? መልሱ ሶምሶን ነበር። በራዕይ መጽሐፍ ላይ የውሃውን ሲሶ መራራ ያደረገው ኮከብ ስም ምን ይባላል? ሬቶ፣ የንጋት ኮከብ፣ አጶሊዮን ወይስ አብዶን? መልሱ ሬቶ የሚለው ነው። የሚወዳትን ሴት ለማግባት 14 ዓመት ያገለገለው ማን ነበር? ያዕቆብ፣ ዮሴፍ፣ ሙሴ ወይስ አብርሃም? መልሱ ያዕቆብ ነው። በዚያ ጻድቅ ሰው ላይ ምንም አታደርግ ብላ ጲላጦስን ስለ ኢየሱስ ያስጠነቀቀችው ማን ናት? ሄሮድያዳ፣ መግደላዊት ማርያም፣ የጲላጦስ ሚስት ወይስ ማርታ? የጲላጦስ ሚስት ነበረች። በዮሐንስ 13 ላይ ኢየሱስ ለደቀ መዛሙርቱ የሰጣቸው አዲስ ትእዛዝ ምን ነበር? ሁልጊዜ ይቅር በሉ፣ እርስ በርሳችሁ ተዋደዱ፣ የሰንበትን ቀን አስቡ፣ እናትና አባታችሁን አክብሩ። መልሱ እርስ በርሳቸው እንዲዋደዱ ነበር። በለዓምን አፍ አውጥታ ለምን እንደመታት የጠየቀችው እንስሳ ምንድን ናት? ግመል፣ ፈረስ፣ በግ ወይስ አህያ? አህያ ነበረች። ኢየሱስ የመበለቲቱን አንድ ልጇን ከሞት ያስነሳላት በየትኛዋ ከተማ ነበር? በናይን፣
በቢታንያ፣ በኢየሩሳሌም፣ በቅፍርናሆም? መልሱ በናይን ነው። የእግዚአብሔር መልአክ በአንድ ሌሊት የገደላቸው አሦራውያን ስንት ነበሩ? 12000፣ 18000፣ 185000 ወይስ 35000? መቶ 185,000 ነበር። በመጽሐፍ ቅዱስ ቀስተ ደመና የሚያመለክተው ምንን ነው? ፋሲካን፣ መላእክትን፣ ቃል ኪዳንን ወይስ የዓለም መጨረሻን? መልሱ ቃል ኪዳንን ነው። እግዚአብሔር ዓለምን በውሃ ድጋሚ እንደማያጠፋ የሰጠው ቃል ኪዳን ነበር። የመንፈስ ቅዱስን ስጦታ በገንዘብ ለመግዛት የሞከረው ማን ነው? ሐናንያና ሰጲራ፣ ጠንቋዩ ሲሞን፣ ይሁዳ ወይስ ዴማስ? ጠንቋዩ ሲሞን ነበር። ስጦታ በመቀበሉ ምክንያት በለምጽ የተቀጣው ሰው ማን ነበር? ጊያዝ፣ ዮቶር፣ አምኖን ወይስ ንዕማን? መልሱ ጊያዝ ነው። ስለ እስራኤል ኃጢአት ምልክት ይሆን ዘንድ ጋለሞታ ሴት እንዲያገባ እግዚአብሔር የነገረው ማን ነው? ኢሳይያስ፣ ኤርምያስ፣ አሞጽ ወይስ ሆሴዕ? መልሱ ሆሴዕ ነው። ለእግዚአብሔር ክብር ስላልሰጠ መልአክ ከመታው በኋላ በትል ተበልቶ የሞተው ማን ነበር? ጲላጦስ፣ ሄሮድስ፣ ኔሮ ወይስ ፊስተስ? መልሱ ሄሮድስ ነው። ስለ መጥምቁ ዮሐንስ መወለድ ለዘካርያስ ያበሰረው ማን ነበር? እግዚአብሔር፣ መልአኩ ሚካኤል፣ ዮሴፍ ወይስ መልአኩ ገብርኤል? መልሱ መልአኩ ገብርኤል ነው። ገብርኤል መሆኑን ለማረጋገጥ ቁጥር 19ን ተመልከቱ። የእስራኤልን ልጆች በእርሱ በኩል እንደሚያድናቸው ለማረጋገጥ ከእግዚአብሔር ሁለት ምልክቶችን የጠየቀው ማን ነው? ሶምሶን፣ ምናሴ፣ ጌዲዮን ወይስ ዮፍታሔ? መልሱ ጌዲዮን ነው። ከእግዚአብሔር ከኮበለለ በኋላ በትልቅ ዓሣ የተዋጠው ማን ነበር? ዮናስ፣ ናሆም፣ ኤልያስ ወይስ ሕዝቅያስ? መልሱ ዮናስ ነው። ከኢየሱስ ደቀ መዛሙርት መሃል የሆነው በርተሎሜዎስ ሌላኛው ስሙ ማን ነው? ማቲያስ፣ ናትናኤል፣ ታዲዮስ ወይስ ልብዲዮስ? የበርተሎሜዎስ ሌላኛው ስሙ ናትናኤል ነው። ከሚከተሉት አንዱ ሰብአ ሰገል ለኢየሱስ ያመጡለት ስጦታ አይደለም? ብር፣ ወርቅ፣ ዕጣን ወይስ ገርቤ? ብር ሰብአ ሰገል ካመጡለት ስጦታ መካከል አይደለም። ማቱሳላ በአጠቃላይ የኖረው ዕድሜ ስንት ነው? 777፣ 900፣ 950 ወይስ 969? 969 ዓመት ነበር የኖረው። በኢያሪኮ ኢየሱስ የፈወሰው ዕውር የነበረው ሰው ማን ነበር? ስምዖን፣ በርጤሜዎስ፣ ዘኬዎስ ወይስ ታዲዮስ? መልሱ በርጤሜዎስ ነው። ብዙ ሚስቶች የነበሩትና ከወገቡ የወጡ 70 ልጆች የነበሩት የእስራኤል መሪ ማን ነው? ጌዲዮን፣ ሶምሶን፣ ዮፍታሔ
ወይስ አቤሜሌክ? መልሱ ጌዲዮን ነው። ሐዋርያው ጳውሎስ የተወለደው በየትኛዋ ከተማ ነበር? ኢየሩሳሌም፣ አንጾኪያ፣ ጠርሴስ ወይስ ቆሮንቶስ? ጳውሎስ የተወለደው በጠርሴስ ነበር። በንጉሥ ዳዊት ላይ ድንጋይ እየተወራወረ የረገመው ማን ነበር? አቢሳ፣ አኪጦፌል፣ ሳሚ ወይስ አቤሴሎም? መልሱ ሳሚ ነው። ዮሐንስ የራእይ መልእክትን ሲቀበል በየትኛዋ ደሴት ላይ ነበር? ቆጵሮስ፣ ቀርጤስ፣ መላጥያ ወይስ ፍጥሞ? በፍጥሞ ደሴት ላይ ነበር። አካሄዱን ከእግዚአብሔር ጋር ስላደረገ ያልተገኘውና እግዚአብሔር የወሰደው ማን ነው? ኤልሳ፣ ሙሴ፣ ሄኖክ ወይስ አብርሃም? መልሱ ሄኖክ ነው። መዝሙረ ዳዊት መጽሐፍ በአጠቃላይ ስንት ምዕራፎች አሉት? 170፣ 150፣ 120 ወይስ 100? መቶ 50 ምዕራፎች አሉት። ስለ ባቢሎን ግንብ የሚናገረው ታሪክ የሚገኘው በየትኛው መጽሐፍ ውስጥ ነው? ዘጸአት፣ ዘዳግም፣ ዘፍጥረት ወይስ ዘኍልቍ? ስለ ባቢሎን ግንብ የሚናገረው ታሪክ የሚገኘው በዘፍጥረት መጽሐፍ ውስጥ ነው። ከመስጠሙ በፊት በውሃ ላይ እየተራመደ ወደ ኢየሱስ የሄደው ደቀ መዝሙር ማን ነበር? ዮሐንስ፣ ያዕቆብ፣ እንድርያስ ወይስ ጴጥሮስ? መልሱ ጴጥሮስ ነው። ኢየሱስን የያዙት ጻፎችና ሽማግሌዎች መጀመሪያ የወሰዱት ወዴት ነበር? ወደ ሐና፣ ወደ ቀያፋ፣ ወደ ሄሮድስ ወደ ጲላጦስ? ሊቀ ካህናት ወደ ነበረው ወደ ቀያፋ ነበር የወሰዱት። ሙሴ ከየትኛው የእስራኤል ነገድ ነበር? ይሁዳ፣ ብንያም፣ ሌዊ ወይስ ስምዖን? ሙሴ ከሌዊ ነገድ ነበር። ኢየሱስ በተናገረው በመክሊቱ ምሳሌ ሶስተኛው አገልጋይ ቆፍሮ የቀበረው ስንት መክሊት ነበር? 1፣ 2፣ 3 ወይስ 5 መክሊት? መልሱ 1 መክሊት ነው። የነበረውን 1 መክሊት ነበር የቀበረው። በመጽሐፍ ቅዱስ ለመጀመሪያ ጊዜ ነቢይት ተብላ የተጠራችው ሴት ማን ናት? ዲቦራ፣ ሐና፣ ማርያም ወይስ ኤልዳና? መልሱ የሙሴ እህት ማርያም ነበረች። በዮሐንስ ወንጌል ላይ ኢየሱስ ይወደው የነበረው ደቀ መዝሙር ተብሎ የተገለጸው ማን ነው? ዮሐንስ፣ ያዕቆብ፣ እንድርያስ ወይስ ጴጥሮስ? መልሱ ዮሐንስ ነው። ጳውሎስ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ብሎ የመከረው ወደ የትኛዋ ቤተ ክርስቲያን በላከው መልእክቱ ነበር? ወደ ቆሮንቶስ፣ ወደ ፊልጵስዩስ፣ ወደ ኤፌሶን ወይስ ወደ ቆላሲስ? መልሱ ወደ ኤፌሶን ነበር። ዳንኤል ወደ አንበሶች ጉድጓድ የተጣለው በየት ነበር? በኢየሩሳሌም፣ ነነዌ፣ ባቢሎን ወይስ ሱሳ?
መልሱ ባቢሎን ነው። ከፀሐይ በታች አዲስ ነገር የለም የሚለው ንግግር በየትኛው መጽሐፍ ውስጥ ይገኛል? በምሳሌ፣ በመክብብ፣ በመጽሐፈ ኢዮብ፣ በኢሳይያስ? መልሱ በመክብብ መጽሐፍ ነው። ኢየሱስ ከሞት ከተነሳ በኋላ በምድር ላይ የቆየው ለስንት ቀናት ነበር? ለ3 ቀናት፣ ለ7 ቀናት፣ ለ50 ቀናት ወይስ ለ40 ቀናት? መልሱ ለ40 ቀናት ነው። ጳውሎስ የሚናገረውን ታዳምጥ ዘንድ ጌታ ልቧን የከፈተላት ቀይ ሐር ሻጭ ማን ናት? ልዲያ፣ ጵርስቅላ፣ ሰሎሜ ወይስ ማርታ? መልሱ ልዲያ ናት። እግዚአብሔር 10ቱን ትእዛዛት ከድንጋይ በሆኑ ጽላቶች ላይ የጻፈው ምኑን ተጠቅሞ ነበር? እስትንፋሱን፣ ጣቱን፣ መላእክትን ወይስ ሙሴን የጻፋቸው? መልሱ ጣቱን የሚለው ነው። እግዚአብሔር ሳያጠፋት በፊት ሎጥ ይኖርባት የነበረችው ከተማ ምን ነበረች? ገሞራ፣ ሰዶም፣ ዞአር ወይስ ሲባዩ? መልሱ ሰዶም ነበረች። ለቴዎፍሎስ የተጻፈው የወንጌል መጽሐፍ የቱ ነው? ዮሐንስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል ወይስ ማቴዎስ ወንጌል? መልሱ ሉቃስ ወንጌል ነው። የሰው እጅ ጣቶች በንጉሱ ቤት በተለሰነው ግንብ ላይ ሲጽፉ ያየው ንጉስ ማን ነበር? ብልጣሶር፣ ናቡከደነጾር፣ ቂሮስ ወይስ ዳሪየስ? መልሱ ብልጣሶር ነው። አብርሃም ልጁን ይስሐቅን እንዲሰዋ የተነገረው የት በሚገኝ ተራራ ነበር? በሲና፣ በሞሪያም፣ በቀርሜሎስ ወይስ በኮሬብ? መልሱ በሞሪያም ነው። ወደ ኢየሱስ በሚስጥር በሌሊት የመጣው ፈሪሳዊ የአይሁድ አለቃ ማን ነበር? ገማልያል፣ ሳኦል፣ ቀያፋ ወይስ ኒቆድሞስ? መልሱ ኒቆድሞስ ነው። ሁለተኛው የእስራኤል ንጉስ ማን ይባላል? ዳዊት፣ ሳሙኤል፣ ሰለሞን ወይስ ሳኦል? መልሱ ዳዊት ነው። ዘኬዎስ ኢየሱስን ለማየት የወጣበት ዛፍ ምን አይነት ዛፍ ነበር? ወይራ ዛፍ፣ የዘንባባ ዛፍ፣ ሾላ ዛፍ ወይስ አይታወቅም? ዘኬዎስ የወጣበት ዛፍ ሾላ ዛፍ ነበር። ኢየሱስ አልዓዛርን ከሞት ከማስነሳቱ በፊት በመቃብር ውስጥ የቆየው ለስንት ቀናት ነበር? 1 ቀን፣ 2 ቀን፣ 3 ቀን ወይስ ለ4 ቀናት? መልሱ ለ4 ቀናት ነው። ኢየሱስ በተሰቀለበት መስቀል ላይ ጲላጦስ የጻፈው ምን ነበር? የአይሁድ ንጉሥ፣ የዓለም መድኃኒት፣ የእግዚአብሔር ልጅ ወይስ የእግዚአብሔር በግ? መልሱ የአይሁድ ንጉሥ የሚል ነው። ንጉሥ ዳዊት ከየትኛው የእስራኤል ነገድ ነበር? ሌዊ፣ ቢንያም፣ ኤፍሬም ወይስ ይሁዳ ነገድ? ንጉሥ ዳዊት ከይሁዳ ነገድ ነበር። የመንፈስ ፍሬ ዝርዝር የሚገኝበት የአዲስ ኪዳን መጽሐፍ የቱ ነው? ሮሜ፣ አንደኛ ቆሮንቶስ፣
ገላትያ ወይስ ኤፌሶን? በገላትያ መጽሐፍ ላይ ነው የሚገኘው። ኖህ ከመርከቡ የላከው የመጀመሪያው የወፍ ዝርያ ምንድን ነው? እርግብ፣ በቀቀን፣ ቁራ ወይስ ንስር? ኖህ መጀመሪያ የላከው ቁራን ነበር። ሐዋርያው ጳውሎስ የጻፋቸው መልእክቶች ወይም ደብዳቤዎች ስንት ናቸው? 10፣ 11፣ 13 ወይስ 15? ጳውሎስ የጻፋቸው 13 መልእክቶች ናቸው። አንዳንድ አስተማሪዎች የዕብራውያን መልእክትንም የጻፈው ጳውሎስ ነው ብለው ያምናሉ። ነገር ግን ግምት እንጂ የተረጋገጠ ነገር አይደለም። በትክክል የተረጋገጡ ጳውሎስ የጻፋቸው መልእክቶች 13 ናቸው። ረሃብ የደበቀቻቸው ሰላዮች እሷን እንደማይነኳት ዋስትና እንዲሆናት የሰጧት ምን ነበር? ነጭ ልብስ፣ ቀይ ፈትል፣ የአንገት ወርቅ ወይስ ወርቃማ መብራት? መልሱ ቀይ ፈትል ነው። የመጥምቁ ዮሐንስ ምግብ ምን ነበር? ዳቦና ዓሣ፣ አንበጣና የበረሃ ማር፣ መና፣ ወተትና ቴምር? መልሱ አንበጣና የበረሃ ማር ነው። ጳውሎስ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ያለው በየትኛው መልእክቱ ነበር? ሮሜ፣ ቆላሲስ፣ ፊልጵስዩስ ወይስ ኤፌሶን? ጳውሎስ ይህንን የተናገረው በፊልጵስዩስ መልእክቱ ነበር። በዮሐንስ ወንጌል ላይ ኢየሱስ እኔ የወይን ግንድ ነኝ፣ እናንተም ምኖቼ ናችሁ ነበር ያለው? ቅርንጫፎቼ፣ ቅጠሎቼ፣ ስሮቼ ወይስ ፍሬዎቼ? መልሱ ቅርንጫፎቼ የሚለው ነው። የያዕቆብ ወንዶች ልጆች በአጠቃላይ ስንት ናቸው? 10፣ 12፣ 13 ወይስ 11? ያዕቆብ 12 ወንዶች ልጆች አሉት። ቀናተኛ በመባል የሚታወቀው የኢየሱስ ደቀ መዝሙር ማን ነው? ይሁዳ፣ ስምዖን፣ ታዲዮስ ወይስ ፊልጶስ? መልሱ ስምዖን ነው። የሙሴ ኢትዮጵያዊቷ ሚስቱ ማን ትባላለች? ሲፓራ፣ ማርያም፣ ስሟ አልተገለጸም ወይስ ረሃብ? መልሱ ስሟ አልተገለጸም የሚለው ነው። የፈረሰውን የኢየሩሳሌም ቅጥር ስለ መስራት የሚናገረው የብሉይ ኪዳን መጽሐፍ ምንድን ነው? ዕዝራ፣ ሐጌ፣ ዜና መዋዕል ወይስ ነህምያ? መልሱ የነህምያ መጽሐፍ ነበር። እግዚአብሔር ሳይጠራው በፊት ላም ጠባቂና ወርቅ ለቃሚ የነበረው ነቢይ ማን ነው? ሆሴ፣ አሞጽ፣ ሚክያስ ወይስ ዕንባቆም? መልሱ አሞጽ ነው። የዳዊት ሚስት የሆነችው የንጉሥ ሳኦል ልጅ ማን ነበረች? ትዕማር፣ አቢግያ፣ ሜልኮል ወይስ ቤርሳቤ? መልሱ ሜልኮል ነበረች። በራዕይ መጽሐፍ በራድ ወይም ትኩስ ስላልሆንክ ከአፌ ልተፋ ነው የሚል ማስጠንቀቂያ የተላከው በየት ላለችው ቤተ ክርስቲያን ነበር? ሎዶቅያ፣ ፊልድልፊያ፣ ኤፌሶን ወይስ ሰርዴስ? በሎዶቅያ ላለችው ቤተ ክርስቲያን ነበር። የአርጤምስን ቤተ መቅደስ ምስሎች በብር ሲሰራ የነበረውና በጳውሎስ ላይ አድማ ያስነሳበት ማን ነበር?
ኤርስጦን፣ አሌክሳንደር፣ አቂላ ወይስ ዲሜጥሮስ? መልሱ ዲሜጥሮስ ነው። በእድሜ ትልቅ የሆነው ማቱሳላ አባቱ ማን ይባላል? ሴት፣ ሄኖክ፣ ላሜ ወይስ ያሬድ? መልሱ ሄኖክ ነው። በ10ሩ ልጃገረዶች ምሳሌ ከመብራታቸው ጋር በማሰሯቸው ዘይት የያዙ ስንት ነበሩ? 3፣ 5፣ 7 ወይስ 10? መልሱ 5 ቆነጃጅቶች ናቸው። እነዚህ ልባሞቹ ናቸው። ዶክተር የነበረው የወንጌል መጽሐፍ ጸሐፊ ማን ነው? ሉቃስ፣ ዮሐንስ፣ ማቴዎስ ወይስ ማርቆስ? መልሱ ሉቃስ ነው። በእስራኤል ላይ ትፈርድ የነበረችው ብቸኛዋ ሴት ማን ናት? ማርያም፣ አቢጊያ፣ ዲቦራ ወይስ ኤልዳና? መልሱ ዲቦራ ናት። ከ75ቱ ጥያቄዎች ስንት መለሳችሁ? ውጤታችሁ ጥሩ ነው፣ በጣም ጥሩ ነው ወይስ እጅግ በጣም ጥሩ? በኮሜንት ላይ አስቀምጡልን። ከ50 በታች የመለሳችሁም ካላችሁ በኮሜንት ላይ አስቀምጡልን። ምክንያቱም በሚቀጥለው እንደምታሻሽሉ እናምናለን።